የምንሰጠው ኮመንት ወይም አስተያየት ስንቶቻችን ነው ልብ ብለን የምናውቀው? አብዛኛው ጊዜ ሁላችን በሚዲያ ለምናየው ነገር እንደፈለግን ኮመንት እንሰጣለን። ግን በዛ ሰው የሚፈጥርበት ጫና ምን እንደሆነ አስበን እናውቃለን? አንዳንድ ጊዜ ውስጣችን ያለነው አውጥተን የምንሰጠው። አንድ ተዋናይ ምን ስትል ሰማሃት? ሰዎችን መጥፎ ነገርን ሲጽፉልን ወይም መጥፎ ነገርን ሲናገሩን እኛ እየመሰለን ነው የሚከፋን እንጂ ያላቸውን የሰጡን ወይም ደግሞ ማንነታቸውን የሚያሳዩን አለች። እርግጥ ነው፣ ግን እስከ ልብ ብለን እናስበው። የተወሰነት ለኛ የታየን ያ ሰው መጥፎም ካደረገ ጥሩም ካደረገ ጥሩም ከሆነ በጥሩ ነገሩን ጥሩ እንዲጨምር መልካም አስተያየትን ከሰጠ ነው። ደግሞ መጥፎ ከሆነም ደግሞ ከመጥፎነት ወጥቶ ወደ መልካም ነገር የሚሄድበት መንገድ ጥሩ ያልነው ኮመንት ከሰጠ ነው። ያ ሰው የማይስተካከል ሰው የለም። ወደ እኛ የምንፈልገውን ሳይሆን ለሱ በሚፈልገው በጥሩ መንገድ ሊጓዝ ይችላል። ግን ሰዎችን ሁሌ በእኛ አይን ነው የምንመለከታቸው። ምናልባት ለዛ ሰዎች የሚያደርጉትን በእነሱ አይን ወይም ደግሞ በእነሱ አስተሳሰብ ትክክል ሊመስላቸው ይችላል። ግን በእኛ አይን ትክክል መስሎ ካልታየን በመጥፎ ኮመንት አይደለም እናስተካክላቸው። መልካም የምንለው ወይም ደግሞ ለእኛ ያ ነገር መጥፎ ሆኖ ከታየን በዚህ መንገድ እንደዚህ ቢሆን ብለን ሀሳብ እንሰጥ፣ በጣም መልካም ነው። አብዛኛው ጊዜ ግን ሁላችን አፋችን እንዳመጣልን በእግዚአብሔር ስጦታ በእግዚአብሔር ተፈጥሮ የሰጠን ተፈጥሮ ሳይቀር ትችትን እናቀርባለን። ግን እኮ ማንኛውም ሰው የተሰጠውን መቀየር አይችልም። ምናልባት በዘመን ያመጣው ፊልተር መልካችን ምናምን መቀየር እንችላለን። ግን ያን ለጊዜው እንጂ ሁሌ ከኛ ጋር የሚኖር አይደለም። ስለዚህ አብዛኛው ጊዜ የምንሰጠው ኮመንት በአካል ስናገኘው ለዛ ሰው የምንሰጠው አስተያየት መልካም ቢሆን ከኛ ምን ይቀነስብናል? ምንም። የምናወጣው ወጪ የለም፣ የምንከፍለው ክፍያ የለም። በነፃ የተሰጠን ነው፣ በነፃ የምንሰጠው። ስለዚህ ሁሌ ለሰዎችን የምንሰጠው አስተያየት ያ ሰው ወደ ቀና መንገድ ወደ ቀና አመለካከት ሊመራው የሚችል ወይም ደግሞ በህይወቱ ተስፋ ሊሰጠው የሚችል ካለበት ቦታ ሊነሳበት ከመጥፎ ቦታ ከሆነም የሚወጣበትን መንገድ ብናመላክተው። ምክንያቱም ሁላችን አንዳችን ከአንዳችን በየአቅማችን የተለየ ስጦታ አለን። ማንም ከማንም ላይበልጥ ይችላል። እኔ ያለኝ ሌላኛው ላይኖረው ይችላል፣ ሌላኛው ያለው ደግሞ እኔ ላይኖረኝ ይችላል ማለት ነው። ስለዚህ ያለን መጥፎ ነገርን ሳይሆን ያለን መልካም ነገርን ብንሰጣት፣ ብንደጋገፍ፣ ብንተጋገዝ በሀሳብ እኮ ነው፣ ምንም ወጭ የለው። በሀሳብ ብንደጋገፍ ሁላችን አብረን መነሳት እንችላለን። ከመጥፎ ነገር ግን ምንም ከክሳራ፣ ከጥላቻ፣ ከውድቀት ምንም አይነት ነገር ወይም ደግሞ ለውጥ ሊያመጣልን አይችልም። ስለዚህ ሁሌ የምንበላው ብቻ ሳይሆን የምንመርጠው የምንናገረው መምረጥ ግድ ይለናል። መጀመሪያ ለዛ ሰው ሳይሆን ራሳችን ነው የምንመዝነው። እኔ ከአንደበት የማወጣው ቃል መጀመሪያ የሚመዝንበት የራሴን ማንነት ነው፣ ማን እንደሆንኩኝ የሚነግረኝ እንጂ ለዛ ሰው አይደለም ሀሳቡ ያቀረብኩት። ስለዚህ መጥፎ ቃል ከመናገር መልካም፣ መጥፎ ሰው ከመሆን በተቻለ መጠን የተሻለ ሰው መሆን መልካም ነው እላለሁ።